ዛሬ አትመጪ? ዛሬ ማርያም ናት አልነካካም። ነይ እኔም አልነካሽም። አንተማ ወንድ አይደለህ እንዴ? እንዴት ብለህ ያስችላል? ወንድ ልጅ ያስችለው ያለሽ ማን ነው? ቢያስችላችሁ መች ከፍላችሁ ተሰኙን ነበር። ቆይ እኔ ብዙ ቀን ሳልነካሽ አልመለስኩሽ እና በራስ ፍላጎት ነው። ይተመጥቼ ግን አትንካኝ ብለህ ለራሴ ራሱ አያሳምነኝም። የሌለበት ሰይጣን መውጣቱ አይቀርም። እና ያሁን ኑር ስራ ብትገቢባት ማርያም ትቀየምሻለች። በሃይማኖቴ አታሹፍ። አንቺ እኮ ነሽ እየቀለድሽ። ገላሽን ሸጠሽ እያደርሽ ማርያምን አልነካካም እስቲ ትንሽ አታፍሪ? አትግማማብኝ። ስልኩን እንዳልዘጋው እንዳታስቢው። ዛሬ ካልመጣሽ ማርያምን አብዳለሁ። እያሾፍኩ አይደለም። በኋላ ጨርቄን ጥያዩኝ ግብዳ እንትን የሌለው እብድ መጣ እያሉ ከሚዘባበቱብኝ መተሽ አቅፈሽ ተንከባክበሽ ብታስተኝ ይሻልሽ። ደረቅ ነው ያለ ልብ ማንንም አትሰማም አይደል? እሻውን ቶሎ ነይ። ቤቱን ፏ አድርጌዋለሁ። ደሞም ትጁንም ከገዝቻለሁ። ሻወር ብቻዬን አልገባም ብዬ ፎቶዬን አገልድሜ ነው ማውራሽ። እሺ መጣው። የማርያም ጸበል ጻድቅ ሊያዝልህ ግድ የለም አንቺ ትበቂኛለሽ። አንተ አባልም። እሺ ለዛሬ ለፈኝ፣ ሌላ ጊዜ ታመጪልኛለሽ። ሻወር መውሰዱን ተውከው እንዴ? በምትወጁ ነገር ሁሉ እኮ አንጀትሽን ልብደው ብዬ ነው። በጣም የሚገርመኝ ምን እንደሆነ ታውቃለህ? አልመጣም ያልኩ ቀን እንባ ቀርሽ ልመና ነው የምትለምነኝ። ያስቃል። የምሬን ነው። ያስፈራኛል ይሄ አመልህ። በጣም የምትወጁ ነገር ምንድነው? ኬክ ነው እያወቅኸው። እሺ ቆይ ያልበላሻት ትንሽዬ ኬክ ፍሪጅ ውስጥ ብትኖር ሳትበያት ስለሌላ ነገር ማሰብ ትችያለሽ? እንዴት ብዬ? የኔም ነገር እንደዛው ነው። በረፍት ቀን አንቺ ከሌለሽ ይጨንቀኛል። ሐሳብ ብቻውን አገኘሁት ብሎ ተደላድሎ ይተኛብኛል። አንቺ ካለሽ ግን ስለሌላ ነገር ማሰብ አልችልም። ሐሳቤ በሙሉ አንቺ ላይ ስለሚሆን ጭንቀቴን ይበትነዋል። የምር እኔ ኬክ የምወደውን ያህል ትወደኛለህ ማለት ነው? እንባዬ መጣ ማርያምን። ኧረ ብዙም ደስ አይበልሽ። ላንቺ እኮ አይደለም እንደዚህ ያልኩት ለገላሽ ነው። ሂድ። ምኑ ነው ሲያስጠላ ሲሰኛ። ይቺ ምን ዋለሽ? መሐንዲስ ማሾፍ ነው። በሙያሽ ሰደብሽኝ፣ በሙያዬ ሰደብኩሽ። ሰው እንዴት መሐንዲስ ብሎ ይሳደባል? መማታት እየተቻለ ጥሩ ተጫወትሽ። ግን ምን አይነት ሐሳብ ቢኖርብህ ነው ይሄን ያለ መሸሽ መላ የምትፈልገው? ምንም ማለቴ እንዲህ ነው ተብሎ የሚነገሩ አይደሉም። ዝም ብሎ ተራ ነገሮች ናቸው። ብቻ አይምሮዬ ስራ ፈቶ ያገኙት። አልገባኝም። ለማስረዳት የሚመቹ አይደሉም። አንቺ አይገባሽም። ደደብነት ብለህ ባታስብ ኖሮ ትንሽ እንኳን ለማስረዳት ትሞክር ነበር። ተንኮለኛ ነሽ እንደው። እንዴት ብዬ ልንገርሽ ቃልዬ? አሁን ባለፈው አንቺ የቀረሽ ቀን እዚህ መታጠፊያው ጋር የጀበና ቡና ምሽጧ ልጅ ሐሳቤ ውስጥ ገብታ ቡና ደፋችብኝ። ሬድፋሽ ስላት ራሚን አትልም። ቀኑን ሙሉ ተረብሼው አልኩ። ባለፈው ደግሞ አውሮፓ ያለችውን ጎረቤቴን ከዚህ ሄደችው ደውዬ መቼ ነው የምትመጪው እላታለሁ። ሀብታም ባልሳ ገባ ብላኝ አትስቅም። እሷ ሳቀች፣ እኔም ሳለቅስ አመሸሁ።